ሰላም ጤና ይስጥልኝ። ይህ በአልፋ ሄልዝ ተዘጋጅቶ የሚቀርብላችሁ የሜዲሲናል ኬሚስትሪ ዋን ቲቶር ነው። በዚህ ቲቶር ላይ የምንመለከተው ኢንትሮዳክሽን ቱ ሜዲሲናል ኬሚስትሪ ነው። ወደፊትም በተለያዩ የሜዲሲናል ኬሚስትሪ ቻፕተሮች ምን ሊመጡ ይችላሉ የሚለውን ጀስት የመግቢያ ያክል ነው የምናየው ማለት ነው። እና ይሄኛው ቻፕተር የያዘው ዲፊኒሽን ኦፍ ሜዲሲናል ኬሚስትሪ፣ ኔሚንግ ኦፍ ዘ ድራግ፣ ክላሲፊኬሽን ኦፍ ዘ ድራግ፣ ስቴጅ ኢን ድራግ ዲስከቨሪ ኤንድ ዲቨሎፕመንት፣ ሶርስ ኦፍ ሊድ ኮምፓውንድ፣ ድራግ ታርጌት ኢንተራክሽን፣ ፊዚኮ ኬሚካል ፕሮፐርቲ ኦፍ ዘ ድራግ እና ድራግ ሜታቦሊዝሞችን ይዟል ማለት ነው። በመጀመሪያ ዲፊኒሽን ኦፍ ሜዲሲናል ኬሚስትሪ ስናይ ሜዲሲናል ኬሚስትሪ ኦልሶ ኖን አስ pharmaceutical chemistry is a discipline that is intersection of chemistry and pharmacology. ከስሙ እንደምንነሳው ሜዲሲናል ኬሚስትሪ ስንል ሜዲሲን ነክ ነገሮች ከኬሚስትሪ ጋር ኮምባይን ተደርገው የሚቀርቡበት ዲሲፕሊን ነው። ያው ኬሚስትሪ ሞር ስትራክቸር ኦፍ ኮምፓውንድን ፎከስ አድርጎ የሚሰራ ዲሲፕሊን እንደሆነ እናውቃለን እና እሱን ከፋርማኮሎጂ ጋር ኢንተርሴክት አድርጎ የሚሰራ ነው። ከሱ በተጨማሪ ኢት ዲልስ ዊዝ ዲስከቨሪ ዲዛይን ኦፍ ኒው ቴራፒቲካል ኬሚካልስ ኤንድ አናላይዝ ዘ ዲቨሎፕመንት ኦፍ ዞስ ኬሚካል ኢንቱ ዩዝፉል ፋርማሲቲካል ኤጀንት ማለት ነው። ከሱ በተጨማሪ አንድ ፋርማሲቲካል ኤጀንትን ዲስከቨር ማድረግ ዲዛይን ማድረግ ወደ ዩዝፉል ፋርማሲቲካል ኤጀንት እንዲቀየር የሚያደርግ ሳይንስ ነው ማለት ነው። ኢት ሃዝ ሪሌሽንሺፕ ዊዝ ኦርጋኒክ ኬሚስትሪ፣ ባዮኬሚስትሪ ኤንድ አናዘር ሳይንስስ ማለት ነው። እና ከነዚህ ሳይንሶች ጋር ቁርኝት ያለው ሳይንስ ነው። በቀጣይ የምናየው ክላሲፊኬሽን ኦፍ ድራግስ ነው። ክላሲፊኬሽን ኦፍ ድራግስ በብዙ ሊከፋፈል ይችላል። እዚህ ጋር ግን በአምስት ነው ሜጀር ግሩፕ የምናያቸው። አንደኛው ባይኬሚካል ስትራክቸር ነው። ድራግ አር ግሩፕድ አኮርዲንግ ቱ ስትራክቸር ኦፍ ዜር ካርበን ስኬሌተን ኦር ኬሚካል ክላሲፊኬሽን። ፎር ኤግዛምፕል ስቴሮይድ፣ አልካሎይድ፣ ፔፕታይድ እያልን ልንከፋፍላቸው እንችላለን። እዚህ ጋር የተጠቀምነው ያከፋፈል ዘዴ ምንድን ነው? የድራጉን ኬሚካል ስትራክቸር ነው ማለት ነው ቤዝድ ያደረግነው። አንፎርቹኔትሊ ኢን ሜዲሲን ኬሚስትሪ ዚስ ክላሲፊኬሽን ሃዝ ዲስአድቫንቴጅ ዛት ሜምበር ኦፍ ዘ ሴም ግሩፕ ኦፍ ቴን ኤግዚቢት ዲፍረንት ታይፕ ኦፍ ፋርማሲቲካል አክቲቪቲ ማለት ነው። እና ይሄኛው ዲስአድቫንቴጅ አለው። እንዴት ብንል አንድ ግሩፕ ላይ ሁሉንም አሁን አንድ ስቴሮይድ የሚባል ግሩፕ ላይ ያሉ መድኃኒቶች ግሩፓቸው ዘሴም ሆኖ እያለ ነገር ግን ቴራፒቲካል አክቲቪቲያቸው የተለያየ ሊሆን ይችላል። ይህንንም በኤግዛምፕል ስናይ ፉሲዲክ አሲድ እና ስፓይሮላክቶን ብናያቸው ሁለቱም የስቴሮይድ ግሩፕ ናቸው። ነገር ግን ፉሲዲክ አሲድ አንቲባክቴሪያ ኤጀንት ሲሆን ስፓይሮላክቶን ደግሞ ዳዩሬቲክስ ውስጥ የሚመደብ ዳዩሬቲክስ ውስጥ ካርዲዮቫስኩላር ሲስተም ላይ የሚመደብ ድራግ ነው። ስለዚህ አንድ ግሩፕ ኦፍ ድራግ እያለ የተለያየ ፋርማሲቲካል አክቲቪቲ ሊኖራቸው ስለሚችል ብዙም የማንጠቀምበት የድራግ ክላሲፊኬሽን ሜትድ ነው ማለት ነው። ሁለተኛው ደግሞ ቤዝድ ኦን ፋርማኮሎጂካል አክሽን ነው። ዚስ ክላሲፊኬሽን ሊስት ድራግ አኮርዲንግ ቱ ኔቸር ኦፍ ዜር ፋርማኮዳይናሚክስ ቢሄቪየር ማለት ነው። እንደምናውቀው ፋርማኮዳይናሚክስ ቢሄቪየር ማለት ዋት ዘ ድራግ ዲድ ቱ አወር ቦዲ የሚለውን ነገር የሚያጠና ነው እና ያንን መሰረት አድርጎ ድራጉ ቦዲያችን ላይ ኢንተር ካደረገ በኋላ ምን ያደርጋል በሚለው ደግሞ ድራግን እንከፋፍለዋለን። ለምሳሌ ድራጉ ገብቶ ዳዩሬቲክስ ነው ያው ማለት አሸኒ ሊሆን ይችላል፣ ወይም ሃይፖኔቲክስ ነው ኦር እንቅልፍን እንዲመጣ ወይም ኢንዲስድ እንዲደረግ የሚያደርግ ድራግ ነው። ሪስፓራቶሪ ስቲሙሌተር ነው ኦር ቫዞዳይሌተር ነው ድራጉ። እንደዚህ ብለን ድራጎችን ልንከፋፍላቸው እንችላለን። ዚስ ክላሲፊኬሽን ኢዝ ፓርቲኩላር ዩዝ ፎር ዶክተርስ ሉኪንግ ፎር አልተርኔቲቭ ድራግ ትሪትመንት ፎር ፔሸንት ማለት ነው። ይሄኛው ደግሞ ለዶክተሮች በጣም ጥሩ ዩዝፉል ያለው ድራግ ክላሲፊኬሽን ነው። እንደዛኛው እንደ ኬሚካል ክላሲፊኬሽን
ክላሲፊኬሽን አንድ ግሩፕ ላይ ያለ ድራግ የተለያየ ፋርማሲቲካል አክቲቪቲ የለውም። እዚህ ላይ አንድ አይነት ነው፣ በትንሽ ቢለያዩ ነው እንጂ ዋናው ፋርማሲቲካል አክቲቪቲያቸው አንድ አይነት ነው የሚሆኑ። ለዛ ከዛ ውስጥ ምን የትኛው ለፔሸንት ይጠቅማል ብሎ አማራጭ ወይም አልተርኔቲቭ ብዙ ያገኛል ማለት ነው። ሌላኛው ደግሞ ቤዝድ ኦን ታርጌትድ ሲስተም ነው። እንደምናውቀው የተለያዩ ሲስተሞች አሉ ሰውነታችን ውስጥ። ለምሳሌ አንድ ድራግ ኮሊነርጂክ ሲስተማችንን ታርጌት ሊያደርግ ይችላል፣ አድሬነርጂክ ሲስተማችንን ታርጌት ሊያደርግ ይችላል ማለት ነው። እና የተለያዩ ሲስተሞችን ታርጌት የሚያደርግ ከሆነ ቤዝድ ኦን ታርጌትድ ሲስተም እንለዋለን ማለት ነው። አምስተኛው እና የመጨረሻው ድራግ ክላሲፊኬሽን ደግሞ ቤዝድ ኦን ታርጌትድ ሞለኪል ነው። እንደምናውቀው ሰውነታችን ውስጥ በጣም ሚሊዮን የሚሆኑ ሞለኪሎች አሉ። እነዛን ሞለኪሎች ታርጌት ካደረገ ድራጉ በዚህ ክላስ ውስጥ ይገባል ማለት ነው። ለምሳሌ አሲታይል ኮላይነርን ታርጌት ካደረገ አንቲኮሊንስታይዝ ልንለው እንችላለን። ሂስታሚንን ታርጌት ካደረገ አንቲሂስታሚንም፣ ሌሎችን ሴሮቶኒን ከሆነ እንደዛው፣ ዶፓሚነርጂክን ሲስተምን ታርጌት ካደረገ እንደዛው ማለት ነው። ድራግ ክላሲፊኬሽን በዚህ ያልቃል። ሌላው ደግሞ ስቴጂን ድራግ ዲስከቨሪ ኤንድ ዲቨሎፕመንት ነው የምናየው ማለት ነው። በዚህ ስቴጅ ላይ የመጀመሪያው ዲስከቨሪ የሚባለው ስቴጅ ነው። ዘ ኢኒሻል ስቴፕ ኦፍ ድራግ ዲስከቨሪ ኢንቮልቭ ዘ አይደንቲፊኬሽን ኦፍ ኒው አክቲቭ ኮምፓውንድስ ኦፍቴን ኮልድ ሂትስ ኦል ሊድ ማለት ነው። እና የመጀመሪያው ስቴጅ ድራግ ዲስከቨር የመጀመሪያው ስቴጅ ሂት ኦር ሊድ የተባለውን ነገር ማግኘት ነው ማለት ነው። ይህ ሂት ኦር ሊድ የምንለው መጀመሪያ የምናገኘው ማንኛውም ኬሚካል ሊሆን ይችላል። መጀመሪያ የምናገኘው ነገር ወደ ድራግ ከመቀየሩ በፊት መጀመሪያ የምናገኘው እጽዋቶች ላይ ሊገኝ ይችላል። ሶርሱ በጣም ብዙ ነው። ለምሳሌ ከስር እዚህ ጋር እንደጠቀስኳቸው ፕላንት ሶርስ፣ ማሪን ሶርስ፣ ማይክሮ ኦርጋኒዝም፣ አኒማል፣ ፓቶሎጂ ራሱ እና ደግሞ ሚቱ ድራግ የሚባሉ ማለትም መጀመሪያ ድራግ ነበሩ ግን የተለያዩ ሳይድ ኢፌክት ስለሚኖራቸው ከዛ ላይ ተነስቶ ሌላ ድራግ አዲስ ድራግ እንደ ሊድ ተጠቅመን እሱን አዲስ ድራግ ልንፈጥር እንችላለን። እና መጀመሪያ ዲስከቨር ሲደረግ ሊድ ኮምፓውንድ ነው የሚገኘው ማለት ነው። ያቺ የምናገኛት ሂት ኦር ሊድ ትባላለች። በዛ ተነስተን ሌላ ስቴፖችን ወይም ሌላ ስቴጆችን እንገባለን። ሁለተኛው ደግሞ ኦፕቲማይዜሽን ነው። ኦኬ አገኘን፣ መጀመሪያ አንድ ሊድ ኦር ሂት የምንለውን አገኘን። ከዛስ ምንድን ነው የምናደርገው ከተባለ ኦፕቲማይዜሽን ነው። ኢንቮልቭ ፋርዘር ኬሚካል አልተሬሽን ኦን ስትራክቸራል አክቲቪቲ ሪሌሽን ቤዝድ ኦን ኢንሃንስ ዘ ባዮሎጂካል ኤንድ ፊዚኮ ኬሚካል ፕሮፐርቲ ኦፍ ኤ ጊቭን ካንዲዴት ኮምፓውንድ ላይብረሪ ማለት ነው። እና እዚህ ጋር ደግሞ ሊዱን እንዴት ነው ሞር አክቲቪቲውን ልንጨምርለት የምንችለው፣ እንዴት ነው የማይጠቅም ስትራክቸር ካለው እንዴት ነው ኦፕቲማይዝድ የምናደርገው የሚለውን በዚህ ስቴጅ ላይ እናያለን ማለት ነው። እዚህ ጋር በደንብ ማየት የሚገባን ነገር ስትራክቸር አክቲቪቲ ሪሌሽንሽፕ የምትለዋ ሞር ከዚህ በኋላ ሙሉ ሜዲሲናል ኬሚስትሪ ላይ የምንጠቀማት ወርድ ናት። ሳር ኦር ስትራክቸራል አክቲቪቲ ሪሌሽንሽፕ አንድ ድራግ የራሱ የሆነ ስትራክቸር ወይም ኬሚካል ስትራክቸር አለው እና የሁሉም ድራግ ይለያያል። ልክ የሰው ልጅ ፊንገር ፕሪንት ኦር ዲኤንኤ እንደሚለያየው እያንዳንዱ ድራግ የራሱ ስትራክቸር አለው እና ያ ስትራክቸር ደግሞ ከአክቲቪቲ ጋር ያለውን ሪሌሽንሺፕ በደንብ እናያለን ወደፊት ሜዲሲናል ኬሚስትሪ ላይ እና እሱን እንዴት ነው ኢንሃንስ የምናደርገው የሚለውን ነው። እና ለምን ኢንሃንስ ማድረግ አስፈለገ ሚለውን ስናይ ደግሞ ባይንዲንግ ፕሮፐርቲ ኤንድ ኢንተራክሽን ኦፍ ዘ ድራግ ካንዲድ ኮምፓውንድ ማለት ባይንዲንግ ፕሮፐርቲውን ለመጨመር ዜር አፊኒቲ ኤንድ ፋርማኮካይኔቲክሳቸውንም ለመጨመር ኦር ኢንድድ ዜር ሪአክቲቪቲ ኤንድ ስቴቢሊቲ ዱሪንግ ዘ ሜታቦሊክ ዲግራዴሽን ማለት ነው። ኦር ዲግሬድ ሲደረጉ ኦር ሜታቦላይዝ ሲደረጉ እንዴት ነው የሚለውን ለመጨመር ኦፕቲማይዜሽን እንጠቀማለን። ዘ አይደንቲፊኬሽን ኦፍ ፋርማኮፎር ፕሌይ አን ኢምፖርታንት ሮል ፋይንዲንግ ኦፍ ሊድ ኮምፓውንድ ዊዝ ኤግዚቢት ዘ ሞስት ፖቴንት ቤስት ፋርማኮካይኔቲክስ ሊስት ቶክሲሲቲ ማለት ነው። እነዚህ ኦፕቲማይዝ ስናደርግ ቤስት ፋርማኮካይኔቲክስ እናገኛለን፣ ሞስት ፖቴንት እና ሊስት ቶክሲሲቲ
አማርጠን ስትራክቸሩን በደንብ ተመልክተን የትኛው ስትራክቸር ነው ቶክሲሲቲ ሊፈጥር የሚችለው ፋርማኮካይኔቲክሱ አሪፍ የሆነው የሚለውን የምናይበት ስቴጅ ኦፕቲማይዜሽን ስቴጅ ይባላል ማለት ነው። እና የመጨረሻው ስቴጅ ደግሞ ያው ዲቨሎፕመንት ነው። ዘ ፋይናል ስቴፕ ኢንቮልቪንግ ሬንደሪንግ ዘ ሊድ ኮምፓውንድ ዛት ኢዝ ሱዊተብል ፎር ዩዝ ኦፍ ክሊኒካል ትራያልስ ማለት ነው። እና አንድ ድራግ ዲቨሎፕመንት ስቴጅ ላይ ከደረሰ ለክሊኒካል ትራያል ነው የሚዘጋጀው። እንደምናውቀው ያው አንድ ድራግ ዲስከቨር ተደረገም ኦፕቲማይዝ ተደረገም ከዛ ክሊኒካል ትራያል ውስጥ መግባት አለበት። እንዴት ባንዴ ወደ ማርኬት አይገባም። ምክንያቱም መጀመሪያ ላይ በአኒማል ሊሞከር ይችላል፣ ከዛ በኖርማል ፒፕልስ፣ ከዛ በተመረጡ ዲዚዙ ባለባቸው ፔሸንቶች ላይ ተሞክሮ ነው የሚወጣው እንጂ አንዴ ወደ ማርኬት አይወጣም። እና ለዛ ስቴፕ ማዘጋጀት ደግሞ ዲቨሎፕመንት እንለዋለን። ከዛ አፍተር ኦፕቲማይዜሽን ደግሞ ሲስተሚክ በልክ ፕሮዳክሽን ኢን ፕሪፓሬሽን ስዊቻብል ድራግ ፎርሙሌሽን ዊል ቢ ደን ማለት ነው። ይሄንን ስቴጅ ካለፈ በኋላ በልክ ፕሮዳክሽን በብዛት ምርት ፎርም ማድረግ መጀመር ይቻላል ማለት ነው። አሁን ደግሞ ቀጣይ የምናየው ድራግ ታርጌት ኢንተራክሽን ነው። ድራግ ታርጌት ኢንተራክሽን እንደ ስሙ ድራጉና ታርጌት ያደረገው ሲስተም ያለው ኢንተራክሽን ድራግ ታርጌት ኢንተራክሽን እንለዋለን። አንድ ድራግ ወደ ሰውነታችን ከገባ በኋላ ብዙ ሲስተሞችን ታርጌት ሊያደርግ ይችላል። ግን በማይክሮሞሌኪል ስቴጅ ስናየው 4 ማይክሮሞሌኪሎችን ታርጌት ሊያደርግ ይችላል። አንደኛው ፕሮቲን ነው። እንደምናውቀው ኢንዛይም፣ ሪሴፕተር፣ ኬሪየር፣ ስትራክቸራል ፕሮቲን እንዳለ እነዚህ ፕሮቲን የሚባሉ ግሩፖች ናቸው። ከዛ ደግሞ ኒውክሊክ አሲድ አለ፣ ዲኤንኤ ኦር አርኤንኤ ሊሆን ይችላል። ከዛ ሊፒድ፣ የተለያዩ ሊፒዶች እና ኮሌስትሮልን ታርጌት ሊያደርግ ይችላል። ካርቦሃይድሬቶችንም ታርጌት ሊያደርግ ይችላል። ዘ ኢንተራክሽን ኦፍ ዘ ድራግ ዊዝ ማክሮሞለኪል ታርጌት ኢንቮልቭ ኤ ፕሮሰስ ኖን አስ ባይንዲንግ ዩዚንግ ዛት ስፔሲፊክ ኤሪያ ኖን አስ ባይንዲንግ ሳይት ማለት ነው። እና ይሄ ኢንተራክሽን ሪሴፕተሩ ላይ የሆነች ስፔሲፊክ ፓርት አለች እና ያቺ ባይንዲንግ ሳይት ትባላለች ማለት ነው። እና ይሄ ባይንዲንግ ሳይት ዘ ሞለኪል ኢንተራክሽን ኢዝ ፋሲሊቴትድ ባይ ኬሚካል ቦንድ ማለት ነው። ኢንተራክሽን ካለ ቦንድ አለ። ለዛ በሁለቱ መካከል ድራግ ታርጌት ውስጥ ምን አለ? ኢንተርሞለኪላር የተለያዩ አይነት ፎርሶች አሉ ማለት ነው። እና ፋንክሽናል ግሩፕ ሪስፖንሲብል ፎር ኢንተራክሽናል ኮልድ ባይንዲንግ ግሩፕ ማለት ነው። ለዚህ አሁን ድራጉ አለ። ድራጉ እንደነገርኳችሁ ቅድም የራሱ የሆነ ስትራክቸር አለው እና ከዛ ካሉት ስትራክቸር ውስጥ የሆነ ፓርቱ ለዛ ለታርጌቱ ፋንክሽናል ግሩፕ ባይንድ የሚያደርገው ነው። ሁሉም ላይሆን ይችላል። ሌሎቹ እና ይሄንን ኢንተራክሽን ኢንሃንስ የሚያደርጉ ናቸው። በብዛት ግን ዋና ግሩፕ አለ። ይህ የምንለዋለን ፋንክሽናል ግሩፕ ኦፍ ዘ ድራግስ አለ እና እሱ የምንለዋለን ባይንዲንግ ግሩፕ እንለዋለን ማለት ነው። ከዛ ዘተርም ሪሴፕተር ደግሞ የሚለውን ወርድ ስናይ ዘተርም ሪሴፕተር ዋዝ ዩዝድ ቱ ዶኔት ስሞል ሪጅን ኦፍ ማክሮሞለኪል ዊች ካን ቢ አን አይዞሌትድ ኢንዛይም ስትራክቸራል ኦር ፋንክሽናል ኮምፓውንድ ኦፍ ዘ ሞለኪል። ሪሴፕተር የምንለው ሴል ሰርፌስ ላይ ያለ ኦር ደግሞ በውስጥ በኩል ገብቶ ኒኩለስ ላይ ያለ ሪሴፕተር ነው እና ኢንዛይም ሊሆን ይችላል የሴሉ ኮምፖነንት ሊሆን ይችላል ማለት ነው። እና እሱን ሪሴፕተር የምንለዋለን። ስፔሲፊክ ኢንተርሴሉላር ሰብስታንስ ሰቻስ ፕሮቲን ኦር ኒውክሊክ አሲድ ሊሆን ይችላል። ሪሴፕተሩ ብቻ ድራጉ ታርጌት ያደረገው ቦታ ያለች ትንሽዬ ስፔስ ሪሴፕተር እንላታለን ማለት ነው። እና እነዚህ ሪሴፕተሮች ሜጀርሊ ሰውነታችን ውስጥ ያሉ ሪሴፕተሮች በአራት እንከፍላቸዋለን። ሊጋንድ ጌትድ አየን ቻናል፣ ጂ ፕሮቲን ካፕልድ ሪሴፕተር፣ ካይኔስ ሊንኬጅ ሪሴፕተር እና ኒውክሊር ሪሴፕተር ብለን እንከፍላቸዋለን። እያንዳንዱን በደንብ በስፋት እንመለከታለን ማለት ነው። አንደኛ የምናገኘው ሊጋንድ ጌትድ አየን ቻናል ኦር አዮኖትሮፒክ ሪሴፕተር ነው ማለት ነው። ሜምብሬን ፕሮቲን ዊች አር ሲሚላር ቱ አዘር አየን ቻናል። እንደምናውቀው አየን ቻናሎች የምንላቸው ሴል ሜምብሬን ላይ ያሉ ፕሮቲኖች ናቸው እና እነዚህም የሚጠቅሙት ኤክስቼንጅ ኦፍ አየን ከአውተር ሰርፌስ ኦፍ ዘ ሴል ቱ ኢነር ሊሆን ይችላል። ከኢነሩ ወደ አውተሩ አዮኖችን ትራንስሚት የሚያደርጉ አየን ቻናሎች ናቸው። ለምንድን ነው ታዲያ አየን ቻናል ተባለው ከተባለ ግን በት ኢንኮርፖሬቲንግ ኤሊጋንድ ባይንዲንግ ሳይት ዩዥዋሊ አን ኤክስትራ ሴሉላር ዶሜን ማለት ነው። እና እነዚህ የሚለያቸው ከአየን ቻናል ምንድን ነው?
ሊጋንድ ይፈልጋሉ። ዝም ብለው አየንን በዘፈቀደ አያስተላልፉም። አየን እንዲያስተላልፉ ሊጋንድ ያስፈልጋቸዋል። ልክ ሊጋንዱ መጥቶ ባይንድ ሲያደርግ እነዚህ አየን ቻናሉ እንደ አየን ቻናል ሆነው ሊያስተላልፉ ይችላሉ ማለት ነው። ታይፒካል ዜራ ሪሴፕተር ኦን ፋስት ኒውሮትራንስሚት አክሽን ማለት ነው። በብዛት ነርቭ ሴሎቻችን ላይ ፍጥነት የሚያስፈልገው ያው ነርቭ አካባቢ ለሚገኝ ትራንስሚሽን ነው እና ነርቭ አካባቢ ላሉት ኒውሮትራንስሚተር ሴሎች ላይ ኒውሮን ሴሎች ላይ የምናገኘው ሊጋንድ ጌትድ አየን ቻናል ነው። ለምሳሌ እነማን አሉ ከተባለ ኒኮቲኒክ አሲታይል ኮላይነር ሪሴፕተር፣ ጋባ ሪሴፕተር፣ ግሉታሚክ ሪሴፕተር የምንላቸው ሊጋንድ ጌትድ አየን ቻናልን የሚጠቀሙ ሪሴፕተሮች ናቸው ማለት ነው። ለምሳሌ ኒኮቲኒክ አሲታይል ኮላይነር ብናይ ኒኮቲኒክ የሚባለው ኒኮቲኒክ ሪሴፕተር አለ አይደለ? ልክ አሲታይል ኮላይነር መጥቶ ባይንድ ሲያደርግ አየን ቻናሉ እንደ አየን ቻናል ተጠቅመ ነው አየንን ትራንስሚት ማድረግ እንችላለን። ጋባም ካለን ጋባ ሪሴፕተር አለች ቦታዋ። ከዛ ጋባ መጥቶ እንደ ሊጋንድ ቁጭ ሲልበት አየንን ማስተላለፍ ይችላል ማለት ነው። ያው እዚህ ጋር እንደምናየው አሲታይል ኮላይነር እዚች ጋር አለች። እቺ አሲታይል ኮላይነር አለች። እዚህ ጋር ሪሴፕተሩ አለ እንደምናየው። ይሄ ሴል ሜምብሬን ነው። ከዛ አሲታይል ኮላይነር መጥቶ ከሪሴፕተሩ ጋር ባይንድ ሲያደርግ ምን መሆን ይጀምራል? አየን ቻናሉ መከፈት ይጀምርና ሶዲየም ይችላል፣ ካልሽየም ይችላል፣ የተለያዩ አይኖችን ወደ ሴል ውስጥ ማስገባት ይችላል ማለት ነው። ሁለተኛው ደግሞ ጂ ፕሮቲን ካፕልድ ሪሴፕተር ነው። ዜር ኦልሶ ኮልድ ሰቨን ትራንስ ሜምብሬን ሪሴፕተር እንላቸዋለን። ፕሮቲን ሎኬትድ ኢን ዘ ሴል ሜምብሬን ዛት ባይንድ ኤክስትራ ሴሉላር ሰብስታንስ ኤንድ ትራንስሚት ሲግናል ፍሮም ዚስ ሰብስታንስ ቱ አን ኢንተርሴሉላር ሞለኪል ኮልድ ጂ ፕሮቲን ማለት ነው። እነዚህ ደግሞ ሪሴፕተሩ ከላይ በኩል አለ ሴል ሰርፌሱ ላይ ማለት ነው። ከስር በኩል ደግሞ ከጂ ፕሮቲን በሚባል ፕሮቲን ካፕልድ ተደርጎ ወይም ተያይዞ ነው ያለው ማለት ነው። ልክ ይሄ ጂ ፕሮቲን ከላይ ያለው ሪሴፕተር መጥቶ ሊጋንድ ባይንድ ሲያደርግበት ጂ ፕሮቲን ሲግናል ትራንስሚት ማድረግ ይጀምርና ሰከንደሪ ሜሴንጀር ሲስተም የሚባለውን አክቲቬት ያደርጋል ማለት ነው። ይሄ ሰከንደሪ ሜሴንጀር ሲስተም ደግሞ በውጭ በኩል የመጣው ሊጋንድ በውስጥ በኩል ገብቶ ሊሰራ የነበረውን ስራ ዘሴም አንድ አይነት ስራ ይሰራል ማለት ነው። እነዚህ ሰከንዳሪ ሜሴንጀር ሲስተም ፊዚዮሎጂ ላይ በብዛት አለ። እነ ሳይክሊክ አዴኖሲን ሞኖፎስፌት ወይም ሳይክሊክ ኤምፒ ወይ ኢኖሲኖል ትራንስፎስፌት IP3 የምንላቸው ሰከንዳሪ ሲስተሞች አሉ ማለት ነው። እነዚህን ጂ ፕሮቲን ካፕል ሪሴፕተሮች የሚጠቀሙ ሰውነታችን ላይ ያሉ ሪሴፕተሮች መስኩራኒክ ሪሴፕተር፣ ቤታ አድሬነርጂክ ሪሴፕተር፣ ሴሮቶኒን ሪሴፕተር፣ ኦፖይድ ሪሴፕተር የምንላቸው ኤግዛምፕል ኦፍ ጂ ፕሮቲን ካፕል ሪሴፕተርን የሚጠቀሙ ሲስተሞች ናቸው ማለት ነው። ቀጣይ ደግሞ ካይኔዝ ሊንኬድ ኦር ኢንዛይም ሊንኬድ ሪሴፕተሮች አሉ። አር ፕሮቲን ዛት አክታስ ቦዝ ሪሴፕተር ኢንዛይም አክቲቬቲንግ መልቲፕል ኢንተርሴሉላር ሲግናሊንግ ማለት ነው። እነዚህ ካይኔዝ ሊንኬድ ሪሴፕተር የምንላቸው እንደ ኢንዛይምም እንደ ሪሴፕተርም የሚያገለግሉ ሪሴፕተሮች ናቸው ማለት ነው። ዚስ ኮንሲስትስ ኤክስትራ ሴሉላር ሊጋንድ ባይንዲንግ ዶሜን ዛት ኢዝ ሊንክድ ቱ ኢንተርሴሉላር ዶሜን ባይ ሲንግል ትራንስሜምብሬን ሄሊክስ ማለት ነው። when the chemical messenger bind to the receptor it cause protein to change its shape እና ከላይ በኩል አሁንም ሪሴፕተር አለ። እስቲ ሶስተኛው ድረስ የምናየው ሪሴፕተር ሴል ሰርፌስ ላይ ያለ ሪሴፕተር ነው። ከላይ ሪሴፕተር አለ። ያ ሪሴፕተር ቅድም ጂ ፕሮቲን ነበረ ካፕልድ ሆኗል ያለው። አሁን ደግሞ ከዚህ ሪሴፕተር ስር ያለው ምንድነው? ኢንዛይም ነው። ካይኔዝ ሊሆን ይችላል፣ የተለያየ ኢንዛይም ነው። ልክ ያ ሊጋንድ መጥቶ ባይንድ ሲያደርገው ይሄ ኢንዛይም አክቲቬት ይሆናል ማለት ነው። አክቲቬት ይሆናል። ዚስ ሪዛልት አክቲቭ ሳይት ባይንዲንግ ኦፕኒንግ አፕ አለው ፕሮቲን ቱ አክት ኢንዛይም ዊዝን ዘ ሴል ማለት ነው። ልክ ሊጋንዱ መጥቶ ባይንድ ሲያደርግ ምን ይሆናል? ኢንዛይሙ አክቲቬት ይሆንና ሴል ውስጥ ስራ መስራት ይጀምራል ማለት ነው። እነዚህን ሪሴፕተሮች የሚጠቀሙ ደግሞ ኢንሱሊን አለ፣ ግሮስ ፋክተሮች እና ሳይቶኪኒን የምንላቸው እነዚህን ሪሴፕተሮች የሚጠቀሙ ሲስተሞች ናቸው ማለት ነው።
እና እዚህ ጋር ልዩነታቸውን በደንብ ማወቅ ያስፈልጋል። ከጂ ፕሮቲን ካፕል እና ካይኒዝ ታይፕ ሪሴፕተሮች ማለት ነው። ጂ ፕሮቲንን ስንል ካፕልድ የሆኑት ከጂ ፕሮቲን ጋር ነው። እዚህ ጋር ግን ካፕልድ የሆኑት ወይም የተገናኙት ከኢንዛይሞች ጋር ነው ማለት ነው። እዛ ጋር ሰከንደሪ ሲስተም ነው ስራውን የሚሰራው፣ እዚህ ጋር ደግሞ የሚሰራው ኢንዛይሙ ራሱ ነው። ካፕልድ የተደረገው ኢንዛይም ራሱ ስራውን ይሰራል ማለት ነው። አራተኛውና የመጨረሻው ሪሴፕተር ደግሞ ኒኩላር ሪሴፕተር ኢንትራሴሉላር ሪሴፕተር የምንለው ነው። ይሄኛው ከስሙ እንደምንረዳው ኢንትራሴሉላር ነው። እስካሁን ያየናቸው ሶስቱም ሪሴፕተሮች ሴል ሰርፌስ ላይ ኦር ሴል ሜምብሬን ላይ ያሉ ናቸው። ይሄ ግን ዘ ኒኩላር ሪሴፕተር ሬጉሌት ጂን ትራንስክሪፕሽን ሎኬትድ ኢን ሳይቶሶል ኤንድ ማይግሬቲንግ ቱ ዘ ኒኩላር ኮምፓርትመንት ወይ ዘ ሊጋንድ ኢዝ ፕሬዘንትድ ማለት ነው። ዘ ሪሴፕተር ፕሮቲን ኢዝ ኢንሄሪትሊ ካፔብል ኦፍ ባይንዲንግ ቱ ስፔሲፊክ ጂን ማለት ነው። አሁን ደግሞ እዚህ ጋር ኒኩለስ ላይ ነው እንደነገርኳችሁ ሪሴፕተሩ ያለው። ልክ መቶ ሊጋንዱ ባይንድ ሲያደርግ እዚህ ኒኩለሱ ላይ ያሉ ሪሴፕተሮች አክቲቬት ይሆናሉ ማለት ነው። እንደምናውቀው የኒኩለስ ዋና ስራው አወር ጂን ኤክስፕሬሽን ጄኔቲካል ማቴሪያል እንዳለ የያዘው ኒኩለስ ነው እና ልክ ባይንድ ሲያደርግ ስፔሲፊክ ጂን ኤክስፕረስ መደረግ ይጀምራል። ያ ጂን አሁን ለምሳሌ ለኢንዛይም ከሆነ ኤክስፕረስ የተደረገው ኢንዛይም ፕሮዳክሽን ይጀመራል። ኤምአርኤንኤ በመውጣት ራይቦዞም ውስጥ በመግባት ፕሮቲን የተለያዩ ፕሮቲኖች፣ ኢንዛይሞች፣ ኬሪየር ፕሮቲኖች ፕሮዲውስድ እንዲደረጉ አድርጎ ስራውን ሊሰራ ይችላል። በዋነኝነት ግን ያው ኒኩለስ ዋናው ስራው ውስጥ ያሉትን ጄኔቲካል ማቴሪያሎች ጂን ኤክስፕሬሽን አወር ጄኔቲካል ማቴሪያሎችን ኤክስፕረስ ማድረግ ስለሆነ ልክ መቶ ሊጋንዱ ኒኩለስ ሪሴፕተር ጋር ባይንድ ሲያደርግ ጂን ኤክስፕሬሽን ነው ኦር አዲስ ጂን ፕሮዳክሽን ነው የሚፈጠረው እዚህ ላይ ማለት ነው። እና ድራግ ታርጌት ኢንተራክሽንንም እዛው ላይ እንዳየ ነው። ታርጌት ለመደረግ ወይ ኢንተራክሽን ለመፍጠር የተለያዩ ፎርሶችን መጠቀም አለብን። ለምሳሌ ኮቫለንት ቦንዲንግ፣ ዳይፖል ቦንዲንግ፣ ሃይድሮጅን ቦንዲንግ፣ ኤሌክትሮስታቲክ ቦንዲንግ፣ ሃይድሮፎቢክ ቦንዲንግ፣ ቫንደር ዋልስ ዲስፐርስድ ፎርስ በመጠቀም ድራጉና ሪሴፕተሩ ኢንተራክሽን ሊፈጥር ይችላል ማለት ነው። አሁን ደግሞ የምናየው ኔሚንግ ኦፍ ተ ድራግ ነው። ድራግ ኖሜንክሌቸር ኢዝ ዘ ሲስተሚክ ኔሚንግ ኦፍ ተ ድራግ ስፔሻሊ ኢን ፋርማሲቲካል ድራግስ ማለት ነው። የድራግ ኖሜንክሌቸር በዘፈቀደ የሚወጣ የድራግ ኔም ሳይሆን ሲስተማቲካል የሆነ የድራግ ኔም ወይም አጠራር ነው ማለት ነው። እና በዋነኝነት አንድ ድራግ 3 ኔሞች ሊኖሩ ይችላሉ። ኬሚካል ኔም፣ ኦሪጂናሊ ኮመን ፕሮፕራቶሪ ኔም ኦር ትሬድ ኔም ሊኖረው ይችላል ማለት ነው። ኢች ባይች እያንዳንዱ ስናይ ኬሚካል ኔም የሚለውን ጋር እንደርሳለን። ለምሳሌ ኬሚካል ኔም አር ስፔሲፊክ ሳይንቲፊክ ኔም ቤዝድ ኦን ሞለኪላር ስትራክቸር ኦፍ ተ ድራግ ማለት ነው። ይሄኛው ኬሚካል ኔም ደግሞ የድራጉ ኬሚካል ስትራክቸር ቤዝድ ያደረገ ኔም ነው። ለምሳሌ ዘ ኬሚካል ኔም ኦፍ አስፕሪን ማን ነው? አሲታይል ሳሊሲሊክ አሲድ ነው። እዛ የአንድን ድራግ ኬሚካል ስትራክቸር ቤዝድ ያደረገ ኔም ኬሚካል ኔም ኦፍ ተ ድራግ እንለዋለን ማለት ነው። በብዛት ኬሚካል ኔሚንግ ለመጠቀም ማንን እንጠቀማለን? አዮፓክ ኔምን እንጠቀማለን። ኬሚካል ኔም አር ታይፒካሊ ቬሪ ሎንግ ኤንድ ቱ ኮምፕሌክስ ቱ ቢ ኮመንሊ ዩዝድ ቱ ሪፈረንስ ዘ ድራግስ ማለት ነው። እና እንደምናውቀው አዮፓክ ኔምን እንኳን ወደ ሃይ ስኩል እና ኤሌመንታሪ እንደተማር ነው አዮፓክ ኔም በጣም ረጅም ነው እና ለመጥራትም በጣም ኮምፕሌክስ ነው። ስለዛ ዶክተሮችም ሆኑ ነርሶች ይሄንን ኔም ለመጠቀም እንትን አይሉም ማለት ነው። ለዛ ብዙ ጊዜ የማንጠቀመው ኔሚንግ ኦፍ ተ ድራግ ኬሚካል ኔም ኦፍ ተ ድራግ ነው። ሳምታይምስ ደግሞ ካምፓኒ ዛት ኢዝ ዲቨሎፒንግ ተ ድራግ ማይ ጊቭ ዘ ድራግ ካምፓኒ ኮድ ዊች ኢዝ ዩዝድ ቱ አይደንቲፋይ ተ ድራግ ዋይል ኢት ኢዝ ዲቨሎፕ ማለት ነው። አንዳንድ ጊዜ ደግሞ ድራጉ ወደ ማርኬት አልወጣም ግን ዲቨሎፕመንት ፕሮሰሱ ላይ ከሌላ ድራጎች ጋር እንዳያምታታ ዝም ብሎ ለጊዜያዊ ስም ሊሰጠው ይችላል። ለምሳሌ እንደዚህ ሲዲፒ 870 የሚባለው ድራግ አሁን ሲሜዚያ የሚባለው
ድራግ ኔም ነበር። አሁን ማርኬት ላይ እንደዚህ ተብሎ ነው የሚሸጠው። ነገር ግን ድሮ ዲቨሎፕመንት ስቴጅ ላይ ያለ የሚሰጡት ዝም ብሎ ኔሞችም እንደዚህ አይነት ኔሞችም ሊኖሩ ይችላሉ። ሁለተኛው ደግሞ ነን ፕሮፕራቶሪ ኔም ነው። ይሄኛው ደግሞ ዘ ኔም ኦፍ ዘ ድራግ ጊቭድ ባይ ሬጉላቶሪ ኤጀንት አፍተር ዘ ዲቨሎፕመንት ኦፍ ዘ ድራግ ካምፓኒ ማለት ነው። እና አንድ ፐርሰን ኦር ካምፓኒ የሆነ ድራግ ካገኘ በኋላ ይሄ በብዛት የሚሰጠው በWHO በዓለም ጤና ሚኒስቴር ሲሆን አንድ አክቲቭ ኮምፓውንድ አንድ ስም ለመስጠት የሚደረግ ነው ነን ፕሮፕራቶሪ ኔም የምንለው ማለት ነው። ብዙ ጊዜ ዶክተሮች የሚጠቀሙት ኔም ነን ፕሮፕራቶሪ ኔም ነው። they prove a clean and unique identification for active compound substance appear on all drug label and other information about the substance ማለት ነው። እና ዩኒክ ኔም ነው። አንድ ድራግ በዚህ ነን ፕሮፕራቶሪ ኔም ሌላ አክቲቭ ኮምፓውንድ በፍጹም ሊጠራ አይችልም። እና የትኛውም ሀገር ብንሄድ ነን ፕሮፕራቶሪ ኔም ኦፍ ዘ ድራግ አንድ አይነት ነው። ከሀገር ሀገር አይቀያየርም። እና በWHO ዩኒክ ተደርጎ ለሱ ብቻ የተሰጠ ኔም ነው ነን ፕሮፕራቶሪ ኔም የምንለው ማለት ነው። እና ለአንድ አክቲቭ ኮምፓውንድ ነው የሚሰጠው ማለት ነው። ለምሳሌ አይቦፕሮፊን፣ ፌኒቶኒን፣ ፓራሲታሞን የምንላቸው ኔም በቃ ለአንድ አክቲቭ ኮምፓውንድ የተሰጡ ስሞች ናቸው። እና የትኛውም ሀገር ብንሄድ የትኛውም ካምፓኒ ቢያመርተው አንድ አይነት ኔም ነው የሚሰጠው ማለት ነው። እዚህ ጋር ደግሞ ትሬድ ኦር ብራንድ ኔም የምንለው ፎር ዘ ድራግ ዛት ሜክ ኢት ኦል ዘ ዌይ ስሩ ዘ ዲቨሎፕመንት ቴስቲንግ ኤንድ ሬጉላቶሪ አክሴፕታንስ ዘ ፋርማሲቲካል ካምፓኒ ዛት ጊቭ ዘ ድራግ ትሬድ ኔም ማለት ነው። አንድ ካምፓኒ አክቲቭ ኢንግሪዲየንት ሳይነካ ሌላ ነገሩን በመቀየር ማኒፋክቸራል ፕሮሰሱን ሊሆን ይችላል፣ ባይንዲንግ አቢሊቲው ሊሆን ይችላል፣ የሆነ ነገሩን ብቻ ፍሌቨራንቱ ምኑን በመቀየር ሊሆን ይችላል። እሱ ስለቀየረ ብቻ ትሬድ ኔም ይሰጠዋል ማለት ነው። ስለዚህ አንድ አይነት ድራግ አንድ አክቲቭ ኮምፓውንድ አንድ አክቲቭ ስፒሸስ ይዘን ማለት ነው ኢትዮጵያ ውስጥ ቢመረት አንድ ያ መድኃኒት የራሱ የሆነ ትሬዶር ብራንድ ኔም ይኖረዋል። ከዛ አሜሪካ ውስጥ ደግሞ ቢመረት የራሱ ብራንድ ኔም ይኖረዋል። ነገር ግን አክቲቭ ኮምፖነንቱ የሁለቱም አንድ አይነት ነው። የሚለያየው የተመረቱበት ካምፓኒ ልዩነትና አንዳንድ የተጨመሩ ነገሮች ሊሆን ይችላል። ነገር ግን አክቲቭ ኮምፓውንዱ አንድ አይነት ነው። ዘተርም ትሬድ ኔም ደግሞ በብዛት የሚታወቀው ትሬድ ማርከር ኔም ኦር ብራንድ ኔም በመባል ነው። ለምሳሌ አድቪል ብዙ ሰው የሚወስደው መድኃኒት አድቪል እና ሞትሪን አራይ ብራንድ ኔም which is contains the same active ingredient ማለት ነው። አድቪል የምንለው አለ፣ ሞትሪን የምንለው አለ። ሁለቱም አይቦፕሮፊን ነው። አክቲቭ ኮምፓውንድ የያዙት አይቦፕሮፊን ነው። ነገር ግን ያመረታቸው ካምፓኒ የተለያየ ስለሆነ የራሳቸው ትሬድ ኔም አላቸው ማለት ነው። ይሄም በስዕል በደንብ ስንረዳው አሁን እዚህ መድኃኒት ላይ የምናየው በዚህ ጋር የተጻፈው ዲጆክሲን የምትለዋ ይሄ መድኃኒት ለካርዲያክ ፌለር የሚሰጥ መድኃኒት ነው እና ጀነሪክ ኔሙ ዲጆክሲ ነው። እና ይሄ አሁን የትኛውም ቦታ ብትሄዱ ዲጆክሲ ነው የሚባለው። ካምፓኒው የሚለያይ ከሆነ ደግሞ ላኖክሲን ተብሎ በብራንድ ኔም የራሱ ይኖራል ማለት ነው። በብዛት እቺኛዋ አር የምትለዋ ነገር በሁሉም መድኃኒት ላይ ትሬድ ማርከር ኔም ትባላለች። እቺ አለች ማለት ነው። በሱ ትሬድ ኔም እናወጣለታለን ማለት ነው። እና መድኃኒቶች የየራሳቸው ጀነሪክ ኔም አለ። ከዛ ደግሞ ካጠገቡ ብራንድ ኔም ይጻፍበታል ማለት ነው። ሌላው ደግሞ ፊዚኮ ኬሚካል ፕሮፐርቲ ኦፍ ዘ ድራግ ስናይ the biological activity of the drug molecule is solely depend on its physicochemical characters ማለት ነው። እና ባዮሎጂካል አክቲቪቲ ኦር እኛ ሰውነት ላይ ገብቶ የሚሰራው አክቲቪቲ በራሱ በድራጉ ፊዚካል እና ኬሚካል ፕሮፐርቲ አፌክት ይደረጋል ነው የሚለን እዚህ ጋር። ፊዚኮ ኬሚካል ፕሮፐርቲ ፕላ ኢምፖርታንት ሮል ኢን ሞዲፊኬሽን ኦፍ ባዮሎጂካል አክቲቪቲ ኦፍ ሜኒ ኮምፓውንድስ ማለት ነው። ስለዚህ ያንን የዛን ድራግ ፊዚካል እና ኬሚካል ፕሮፐርቲ
ማወቅ ለምን ይጠቅመናል ማለት ነው? ባዮሎጂካል አክቲቪቲውን ኢንሃንስ ለማድረግ ይጠቅመናል ማለት ነው። ለምሳሌ ፊዚካል ፕሮፐርቲ የምንለው እዚህ ጋር እንደምናየው ሶሊቢሊቲ ሊሆን ይችላል፣ ፊዚካል ስቴት ሊሆን ይችላል፣ ፖላሪቲ ሊሆን ይችላል። ኬሚካል ፕሮፐርቲ ደግሞ የምንለው ፓርሻል ኮፊሽንት፣ አይዞመሪዝም ኦር ፒኤች አዮናይዜሽን የምንለው ሊሆን ይችላል። እነዚህ ማወቅ ግድ ነው ማለት ነው። ሌላው ደግሞ ስቴሪክ ፌቸር ኦፍ ዘ ድራግ human body itself represent an asymmetric environment within the drug molecule interaction using a protein in biological macromolecule ማለት ነው። እና አንድ የሰውነታችን ሙሉ ሲስተም ከድራግ ጋር የሚኖረው ኢንተራክሽን አሲሜትሪው ወጥ አይደለም። ምክንያቱም ድራጉ ራሱ ስቴሪክ ፌቸር አለው። ስቴሪክ ፌቸር በመኖሩ ምክንያት የተለያየውን አክቲቪቲ ነው ያለው። ስቴሪክ በምንልበት ጊዜ ሪሌትድ ቱ ስፓሻል አሬንጅመንት አተም ኢን ሞለኪል ማለት ነው። ስቴሪክ ማለት ስፔሻል አሬንጅመንት ኦፍ ዘ ድራግ ነው እና የራሱ አንድ ድራግም ይሆናል ኢቨን አንድ ድራግ ሆኖ የተለያዩ ስቴሪክ ፌቸሮች ሊኖራቸው ይችላል። እንዴት ከተባለ በአይዞመር ምክንያት ነው ይሄ የሆነው። አይዞመር ማለት ኬሚካል ኮምፓውንድ ዛት ሃቭ ዘ ሴም ሞለኪላር ፎርሙላ በት ዲፈረንት ስትራክቸራል ፎርሙላ ማለት ነው። ዘ ሴም ኬሚካል ሞለኪላር ፎርሙላ ናቸው፣ ግን ስትራክቸራል ፎርሙላ ስሪዲም ላይ ሊሆን ይችላል። ኖርማሊም ስናያቸው ስትራክቸራል ፎርሙላቸው የተለያየ ነው የሚሆነው። ድራጎች ደግሞ አንድ ድራግ ራሱ ሆኖ አይዞመር አለው ማለት ይሄ በጣም እንትን ነው። ምክንያቱም እያንዳንዱ አይዞመር ቴራፔቲካል አክቲቪቲው ይለያያል፣ ባይንዲንግ አቢሊቲው ይለያያል። ለዛ እያንዳንዱን አይዞመር ወይም ስቴሪክ ፌቸሩን ማወቅ ግድ ነው ማለት ነው። አይዞመሪዝም በጣም በብዙ ሊከፋፈል ይችላል። ጂኦሜትሪካል አይዞመሪዝም፣ ኮንፊግሬሽናል አይዞመሪዝም፣ ኮንፎርሜሽናል አይዞመሪዝም ልን እንችላለን። ኢዳዝም ማተር ግን እያንዳንዱ አይዞመሪዝም የተለያየ አይነት ቴራፔቲካል አክሽን ባይንዲንግ ፕሮፐርቲ ስላለው የእያንዳንዱን ድራግ አይዞመር ማወቅ ግዴታ ነው ማለት ነው። ለምሳሌ አሲታይል ኮሊናይንን በምናይበት ጊዜ በኮንፎርሜሽናል አይዞመሪዝም ሁለት አይነት አለው። ኤክስቴንድድ ስትራግርድ ኤንድ ፎልድድ ልንለው እንችላለን ማለት ነው። ይሄኛው አሲታይል ኮላይነር ኤክስቴንድድ ስትራግልድ ሲሆን ኢንተራክት የሚያደርገው ከመስክራኒክ ሪሴፕተር ጋር ነው። ፎልድድ ደግሞ ሲሆን ከኒኮቲኒክ ሪሴፕተር ጋር ነው። ፎልድድ ሆኖ ለመስክራኒክ ሪሴፕተር ብንሰጠው ይሄኛው አክቲቭ አይሆንም፣ ሲጀመርም አይሰራም ማለት ነው። ለዛ አይዞመሪዝም ኦፍ ዘ ድራግን በደንብ ማወቅና መረዳት አለብን ማለት ነው። አሁን ደግሞ መጨረሻ የምናየው ድራግ ሜታቦሊዝም ነው። ድራግ ሜታቦሊዝም ኢዝ a process by which drugs are chemically changed into body to facilitate excretion of the drug by rendering more polar conjugated molecules ማለት ነው። ይሄ ማለት ምንድነው? አንድ ድራግ ወደ ሰውነታችን ሲገባ ሲስተማችን እንደ ፎሪን ቦዲ ነው እንትን የሚለው እና ያንንም ሞር ፖላር ወደ ሆነ ሞለኪል በመቀየር በሰውነታችን እንዲወገድ የሚያደርግበት ሲስተም ድራግ ሜታቦሊዝም እንለዋለን ማለት ነው። ኤቭሪ ቲሹ ሃቭ ዘ አቢሊቲ ቱ ሜታቦላይዝድ ኤቭሪ ቲሹ ሁሉም ቲሹ አቢሊቲ ኦፍ ሜታቦሊዝም አለው። ጂአያችን፣ ትራክም፣ ላንጋችንም፣ ስኪናችንም ኪድኒያችንም ቢሆን ማለት ነው። ሃይበር ሊቨር ኢዝ ዘ ፕሪንሲፓል ኦርጋን ፎር ድራግ ሜታቦሊዝም ማለት ነው። ለዛ ሊቨር ግን ሜጀርሊ ሁሉም የሰውነታችን ባ ድራግን ሜታቦላይዝድ ማድረግ ኦር ሞር ኤክስክሪተብል በሆነ ኮምፓውንድ መቀየር አቢሊቲ ያለው፣ ነገር ግን በብዛት ይህንን ስራ የሚሰራው ሊቨር ነው ማለት ነው። ለዚህ አንድ ድራግ ባዮትራንስፎርሜሽን ሜይ ሊድ ቱ ዋን ኦፍ ዘ ፎሎዊንግ። አሁን አንድ ሜታቦሊዝም ሲካሄድ ወደ እነዚህ ነገሮች ሊያመራ ይችላል። አንደኛ አክቲቭ ኦር ሌስ አክቲቭ ሞለኪል አንድ ድራግን ወደ ኢንአክቲቭ ኦር ሌስ አክቲቭ ቴራፔቲካል ኢንዴክሱን ቴራፔቲካል አክቲቪቲውን ሊቀንሰው ይችላል። ሜታቦላይት ዊዝ ዘ ሴም አክቲቪቲ አስ ፓረንት ድራግስ አሁን ድራግስን ምንም ነገሩ ሳይቀየር ወደ ሲስተሚክ ሰርኩሌሽን ሊያስገባው ይችላል። ሞር አክቲቭ ኮምፓውንድስ ሞር አክቲቭ የሆነ ኮምፓውንድ ሜጀርሊ ሞር አክቲቭ ኮምፓውንድ ሊቀይርልን የሚችለው ድራጉ ሞር
ፕሮድራግ ከሆነ ነው። ፕሮድራግ ማለት አክቲቭ ሲዋጡ አክቲቭ ድራግ ያልሆኑ ልክ ታርጌታቸው ላይ ሲደርሱ ደግሞ ወደ አክቲቭ ኮምፓውንድ የሚቀየሩ ድራጎች ከሆኑ ደግሞ ፕሮድራግ እንላቸዋለን። እነዛን ፕሮድራጎች ወደ አክቲቭ ኮምፓውንድ ሊቀይር ይችላል። ኦር ደግሞ ቶክሲክ ኮምፓውንድ ሊቀይረው ይችላል። ለምሳሌ አሲታሚኖፊን የምንለው ፓራሲታሞል ነው። ኦልሞስት ፓራሲታሞል ነው እና እሱ ወደ ቶክሲክ በሜታቦሊዝም ወደ በብዛት ፓራሲታሞል እንደምናውቀው ሊቨር ቶክሲሲቲ ይፈጥራል ይባላል አይደለ? ያ ምንን መሰረት አድርጎ ነው? በሜታቦሊዝም ምክንያት ወደ ቶክሲክ ኮምፓውንድ እየተቀየረ ነው ማለት ነው። እና እነዚህ 4 ነገሮች ሊፈጥር ይችላል ማለት ነው። እና ፓተርን ኦፍ ባዮ ትራንስፎርሜሽን በምናይበት ጊዜ 2 ፌዞች አሉት። ፌዝ 1 እና ፌዝ 1 ሪያክሽን እና ፌዝ 2 ሪያክሽን በመባል ይታወቃሉ። ፌዝ 1 ሪያክሽን በሌላ ስሙ ፋንክሽናላይዜሽን ኦር ናን ሲንተቲክ እንላቸዋለን። ኢንትሮዲውስ ኦር ኤክስፖዝ ኦፍ የፋንክሽናል ግሩፕ ኦን ፓረንት ድራግ ማለት ነው። እንደነገርኳችሁ ቅድም ድራግ ፋንክሽናል ግሩፕ አለው እና እሱን ኤክስፖዝድ ማድረግ ማለት ፌዝ 1 ሪያክሽን ነው። ጀነራሊ ሪዛልት ኢን ሉስ ኦፍ ፋርማኮሎጂካል አክቲቪቲ ኦር ኢንሃንሲንግ አልተርኔቲንግ ኦፍ አክቲቪቲ እና እነዚህን ፋንክሽናል ግሩፖች ኤክስፖዝድ ማድረግ ማለት ነው ለተለያዩ ኬሚካል ሪያክሽኖች ማለት ነው። እና ኤክስፖዝድ ሲደረግ ሜቢ ፋርማኮሎጂካል አክቲቪቲውን ድራጉን ሊያጣ ይችላል፣ አሊያም ደግሞ አክቲቪቲውን ሊጨምር ይችላል። ቅድም እንደነገርኳችሁ ፕሮድራግ ከሆነ ሜቢ አክቲቪቲውን ሊጨምር ይችላል ማለት ነው። እና ኢፍ ኖት ኤክስክሪት ራፒድሊ ዘ ፕሮዳክት ኦፍ ፌዝ 1 ባዮትራንስፎርሜሽን ወደ ማን ይሄዳል? ወደ ፌዝ 2 ይሄዳል ማለት ነው። ቀጥሎ እናየዋለን። በፌዝ 1 ባዮትራንስፎርም ሜታቦላይዝ መደረግ ያልቻለ ድራግ ወደ ማን ይሄዳል? ወደ ስቴፕ 2 ወይም ፌዝ 2 ሪያክሽን ይሄዳል ማለት ነው። ፕሮሞት ሪያክሽን ኢን ዚስ ካታጎሪ ኢንክሉድ ሜጀርሊ 3 እንትኖች አሉት፣ ታይፖች አሉት። እነዚህ ኦክሲዴሽን ሊሆን ይችላል። ኦክሲዴሽኑ አዲንግ ኦፍ ኦክሲጅን ኦር ሪሙቫል ኦፍ ሃይድሮጅን ሊሆን ይችላል። ሪዳክሽን አዲንግ ኦፍ ሃይድሮጅን ኦር ሪሙቫል ኦፍ ኦክሲጅን ሊሆን ይችላል። ኦር ብሬኪንግ ዘ ቦንድ ባይ ዋተር ኦር ሃይድሮላይሲስ ሊሆን ይችላል። እነዚህን ሪያክሽኖች በመጠቀም ፋንክሽናል ግሩፑን ለእነዚህ ሪያክሽኖች ኤክስፖዝድ ማድረግ ፌዝ 1 ሪያክሽን እንለዋለን ማለት ነው። ሁለተኛው ደግሞ ፌዝ 2 ኦር ኮንጁጌትድ ሪያክሽንን በምናይበት ጊዜ ሌድ ቱ ዘ ፎርሜሽን ኦፍ ኮቫለንት ሊንኬጅ ቢትዊን የፋንክሽናል ግሩፕ ኦን ፓረንት ኮምፓውንድ ዊዝ ኢንዲጂነስ ሰብስታንስ። ያኛው ለኦክሲዴሽን፣ ለሪዳክሽን፣ ለሃይድሮላይሲስ ኦር ለተለያዩ አይነት ኬሚካል ሪያክሽኖች ማጋለጥ ነው ፊዚካል ፋንክሽናል ግሩፕ ማለት ነው። ይሄኛው ደግሞ ኮንጁጌት ማድረግ ነው። ከተለያዩ ሰውነታችን ውስጥ የተለያዩ ኢንዲጂነስ ሰብስታንሶች አሉ። ከነዚህም ውስጥ መርጠን ሞር ፖላር ሊያደርጉ የሚችሉ ኢንዲጂነስ ሰብስታንስ በመምረጥ ከፋንክሽናል ግሩፖቹ ጋር አታች ማድረግ ማለት ነው፣ ወይም ኮንጁጌት ማድረግ። ከዛ ድራጉ ወዴት ይቀየራል? ሞር ኤክስክሪተብል ወደ ሆነ ድራግ ይቀየራል። ለምሳሌ እነዚህ በጣም ታዋቂ ኢንዲጂነስ ኮንጁጌትድ ሰብስታንሶች ናቸው። ግሉኮኖይድ አሲድ፣ ግሉታታዮን አሲድ፣ ሰልፈር ምናምን የምንላቸው ሞር ፖላር አንድ ሰብስታንስ ሞር ፖላር እንዲሆንና ኤክስክሪተብል ፕሮዳክት እንዲቀየር የሚያደርጉ ናቸው ማለት ነው። ፍሮም ሃይሊ ፖላር ኮንጁጌት ዊዝ አር ጀነራሊ ኢንአክቲቬት ኤንድ ራፒድሊ ኤክስክሪት ኢን ዩሪን ፌስስ ባይል። እነዚህም ደግሞ በዩሪን በፌስስ በባይል እነዚህ ፖላር የሆኑ ኮንጁጌት የሆኑ ድራጎች በጣም በቀላሉ ኤክስክሪት ይደረጋሉ ማለት ነው። እና ድራግ ሜታቦሊዝም ሲስተሞች ደግሞ እነዚህ ከላይ ያየናቸው ሲስተሞች በምን ይታገዛሉ ብለን በምናይበት ጊዜ ባዮትራንስፎርሜሽናል ኢንዛይማቲካል ኢን ኔቸር ዘ ሳይቶክሮም P450 ኢንዛይም ሲስተም ኢዝ ዘ ሜጀር ኢን ዘ ተርም ኦፍ ካታሊቲክ ቨርሳቲሊቲ ኤንድ ዘ ነምበር ኦፍ ዘ ድራግ ኢን ሜታቦሊዝም ቱ ኢንአክቲቭ ኦር አክቲቭ ሜታቦሊዝም ማለት ነው። እና እነዚህ ከላይ ያየናቸው 2 ሲስተሞች ኢንዛይማቲካሊ ነው
ሲስተሙ የሚካሄደው። እነዚህ ሜጀርሊ ዋና ኢንዛይም የምንላቸውና በጣም ሜጀርሊ ማወቅ ያለብን ኢንዛይም ሳይቶክሮም P450 የተባሉት እና በስሩ በጣም ይከፋፈላሉ። ኤ ቢ የተባለ ይከፋፈላሉ። ብዙ አይነት ሳይቶክሮም P450 ኢንዛይሞች አሉ። በስራቸው በጣም ብዙ ክፍልፋዮች አላቸው። ግን ዋናዎቹ እነዚህን ባዮ ትራንስፎርሜሽንን ኢንሃንስ የሚያደርጉ ኢንዛይሞች እነዚህ ናቸው ማለት ነው። CYP 450 ፋይንድ ሃይሊ ኮንሰርንድ ኢን ሊቨር ማለት ነው። እንደ ቅድምም እንዳለው ሊቨር ሜጀር ኮምፓውንድ ነው ለሜታቦሊዝም እንዲካሄድ እና እነዚህ ኢንዛይሞች ደግሞ ይህንን መከት አድርገው የሚገኙት በብዛት ሊቨር ላይ ነው ማለት ነው። ሶ ድራግ ሜታቦሊዝም ካን ኢንዱስ ኦር ኢንሂቢት ዚስ ኢንዛይም ማለት ነው። ስለዚህ አንድ ድራግ ወደ ሲስተማችን ሲገባ እነዚህን ድራጎች ኢንዱስ ሊያደርግ ይችላል፣ ወይም በጣም ቁጥራቸውን ሊጨምሩ ይችላል፣ ኦር ደግሞ ኢንሂቢት ሊያደርጋቸው ይችላል ማለት ነው። በዚህም ይህንን ምክንያት አድርገን ድራጉ ኢንዛይም ኢንዱሰር ኦር ኢንዛይም ኢንሂቢተር ልንለው እንችላለን። አሁን ለምሳሌ ኢንዛይም ኢንዱሰር የምንለውን ስናይ ኤክስፖዝ ቱ ኤ ሰርቴን ድራግ ኤንድ ኢንቫይሮንመንት ፖሊታንት ኢዝ አሶሲኤትድ ዊዝ አን ኢንክሪዝ ሲስተም ኦፍ CPY 450 ማለት ነው። ስለዚህ ኢንዛይም ኢንዱሰር የምንላቸው ድራጎች ሊሆኑ ይችላሉ። ኢቨን የምንበላው ምግብ ሊሆን ይችላል፣ ያለንበት ኢንቫይሮንመንት ሊሆን ይችላል። እነዚህ CPY ኢንዛይሞችን ኢንሃንስ የሚያደርግ ከሆነ ኢንዛይም ኢንዱሲንግ ነው የሚባለው ማለት ነው። ለዛ ኢንዳክሽን ብሪንግ አባውት ዲክሪዚንግ ባዮአቬይላቢሊቲ ኦፍ ፓረንት ድራግ ማለት ነው። አሁን ሜታቦሊዝም ሲካሄድ ድራጉን ሞር ኤክስክሪታብል ለሆነ ፕሮዳክት ነው የሚቀይረው አይደል? ስለዚህ እነዚህን ኢንዛይሞች በጣም ኢንዱስድ ባደረግነው ቁጥር የአንደኛውን ድራግ ሜታቦሊዝም በጣም ነው እየጨመረ ነው የምንሄደው ማለት ነው። ኤንድ ኢንክሪዝ ኮንሰንትሬሽን ኦፍ ሜታቦላይት ዊች ዲፔንዲንግ ኦን ፋርማኮሎጂካል አክቲቪቲ ማለት ነው። አሁን ሁለት ድራግ ባንዴ የተሰጠው ሰው አንዱ ድራግ ኢንዛይም ኢንዱሰር ቢሆን የአንደኛውን ድራግ ምን ያደርገዋል ቢባል ሜታቦላይዝም በጣም በመጨመር ቴራፒቲካል አክቲቪቲውን በጣም ነው የሚቀንሰው ማለት ነው። ለምሳሌ በኤግዛምፕል ስናየው እዚህ ጋር አለ አንድ ሴት ብትኖር እቺ ሴት ደግሞ ኮንትራሴፕቲቭ ፒል እየተጠቀመች ነው። ኢትኖ ሴደራይዶል የተባለ ኮንትራሴፕቲቭ ፒል እየተጠቀመች ወይም ይሄንን ኬሚካል የያዘ ኮንትራሴፕቲቭ ፒል እየተጠቀመች ያለች ሲል ድንገት ቲቢ ቢይዛትና ኦር ደግሞ ፌኖባርቢቶን ኤፒሊፕሲ ይዟት ፌኖባርቢቶን ቢታዘዝላት ኦር ቲቪ ይዟት ሪፋምፒን ቢታዘዝላት እንዴት ነው የሚሆነው የሚለውን በምናይበት ጊዜ ሁለቱም ሪፋምፒንም ሆነ ፌኖባርቢቶን ኢንዛይም ኢንዱሰር የሚባሉ ድራጎች ናቸው። ለዛ የማንን ሜታቦሊዝም ይጨምራሉ? ይሄንን የኮንትራሴፕቲቭ ፒል ሜታቦሊዝም ይጨምራሉ። ይሄ ደግሞ ኮንትራሴፕቲቭ ፒል ከቀነሰ ፕሬግናንሲ ልጅቷ ላይ ሊከሰት ይችላል ማለት ነው። ለዛ ድራጉ ሁለቱ ድራግ ኢንዛይም ኢንዱሰር ስለሆነ የአንደኛውን ድራግ ሜታቦሊዝም በመጨመር ወደ ሲስተም እንዳይገባ በማድረግ ኢፌክቱን ቀነሱ ማለት ነው። ዋሪፍ ደግሞ ይሄ ድራጉ ፕሮድራግ ቢሆን ኖሮ ሞር አክቲቭ በሜታቦሊዝም ሞር አክቲቭ የሚሆን ድራግ ከሆነ ደግሞ ይሄን ድራግ አክቲቪቲውን በመጨመር ቶክሲሲቲውን ሊጨምሩ ይችላሉ ማለት ነው። ስለዚህ ኢንዛይም ኢንዱሰር ድራጎች እነዚህ ነገሮች ይሰራሉ ማለት ነው። ኢንዛይም ኢንሂቢሽን ደግሞ ከሆነ ኮምፒቲሽን ቢትዊን ቱ ኦር ሞር ድራግ ፎር አክቲቭ ሳይት ኦፍ ዘ ሴም ሜታቦሊዝም ኢንዛይም ሜይ ሊድ ቱ ዲክሪዝ ዘ ሜታቦሊዝም ኦፍ ዋን ኦፍ ዚስ ኤጀንት ዲፔንዲንግ ኦን ሪሌቲቭ ኮንሰንትሬሽን ኦፍ ኢች ሰብስታንስ ኤንድ ዜር አፊኒቲ ፎር ኢንዛይም ማለት ነው። አሁን ሁለት ድራግ እንደ ቅድሙ እዛ ጋር እንዳየነው ኢንዳክሽን ላይም እንዳየነው ሁለት ድራግ እዚህ ጋር ሆኖ ቢሆን አንደኛው ድራግ ኢንዛይም ኢንሂቢት ኦር እነዚህ ሊቨር ላይ የሚገኙትን ኢንዛይም የሚቀንስ ድራግ ከሆነ አንደኛው ድራግ በጣም ኢፌክቱ ይጨምራል ማለት ነው። ኢፌክቱ ይጨምራል እና ቶክሲሲቲ ሊያስከስት
ይችላል ማለት ነው። እነዚህ ኢንዛይሞች የሚሰሩት የነበረው የዚህን ድራግ ኢፌክት በትንሹም ቢሆን መቀነስ ነበረ እና እነዚህ ድራግ አንዳንዴም ደግሞ ሁለት ድራግም ባይሆን አንዳንድ ድራጎች በተፈጥሯቸው እነዚህን ኢንዛይሞች በቃ እንዳይሰሩ ማድረግ ሊሆን ይችላል። ሰም ድራግ ባይንድ ታይትሊ ቱ ሳይቶክሮፒ 450 ሂም ኤንድ ሬዲዩስ ዘ ሜታቦሊዝም አክቲቪቲ ኦፍ ዘ ኢንዛይም ማለት ነው። እና ይሄ ሜታቦሊዝም የሚያደርግ አቅሙን ይቀንሱታል። ኢት ሪዛልት ኤሊቬሽን ኦፍ ሌቭል ኦፍ ፓረንት ድራግ ማለት ነው። እነዚህ ድራጎች ደግሞ ይህንን ኢንዛይም የሚቀንሱት ከሆነ ኢንዛይም መድኃኒቱ ሜታቦላይዝድ አልተደረገም። ያ ማለት ወደ ሲስተማችን በብዛት ገብተዋል ማለት ነው። ይሄ ምን ሊፈጥር ይችላል? ድራግ ኢንዲውስድ ቶክሲሲቲ ሊፈጥር ይችላል ማለት ነው። የዛሬ ሜዲሲናል ኬሚስትሪ 1 ኢንትሮዳክሽን ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ እና አልፋ ሄልዝን ሰብስክራይብ፣ ላይክ በማድረግ ትብብራችሁን ብትገልጹልን በደስታ ነው። እናመሰግናለን።